ለምን ዝም አልክ? ጃኒ ታስራ እንዴት አንተ ክርስትና ትሄዳለህ? እና በጣም ብዙ አይነት ወሬዎች አሉ። እና አንድ ነገር ልንገራችሁ ባይዘው እኔ ማውራቴ ሚዲያ ላይ ወጥቼ ላይቭ ላይ አሁን እሺ ጃኒ ታስራለች አላችሁኝ። እኔ ከዛ በኋላ የሆነ ነገር ማለቴ ባይዘው ምንም የሚያመጣው ወደ የሚፈጥረው ነገር የለም። ምንም የሚፈጥረው ነገር የለም ባይዘው። ምክንያቱም አንድ ማወቅ ያለባችሁ ነገርና በጣም ብዙ ሰው ያልገባው ነገር ምንድነው መሰላችሁ? ሚዲያ ላይ ወጣችሁ ስላወራችሁ የሆኑ ሰዎች ገስት ላይ ስላሽቃበጡላችሁ የሆኑ ሰዎች እንዴት ምናምን ስላለ አይደለም ምንም ነገር የሚሆነው። ገባችሁ አይደለ? የሆነ ነገር ተፈጠረ አይደል? የሆነ ነገር ተፈጠረ፣ ህግ አለ። ማንም ሰው ከህግ በላይ አይደለም። ህግ ነው የሚፈርደው ምንም ነገር። ገባችሁ አይደለ? ስለዚህ ህግ የያዘው ጉዳይ ስለሆነ እኔ ወጥቼ እዚህ ጋር አንድ ነገር ስላልኩኝ ለእናንተ ደስታ ነው እንጂ ጉዳዩ ላይ ምንም የሚፈጠር ነገር የለም። ገባችሁ አይደለ? አንዳንድ ነገሮችን ስናደርግ ባይዘው በጣም በማስተዋል ነው ማድረግ ያለብን። በጣም በማስተዋል ነው ማድረግ ያለብን። እግዚአብሔርን ነው የምላችሁ። ይሄ ሁሉ ነገር ለምሳሌ በጣም ብዙ ሰዎች ብዙ ነገር ስትሉ ነበር። ውጭ ሀገር ያላችሁ ሰዎች ህግ አለ። ማንም ሰው ከህግ በላይ አይደለም። ህግ ነው የሚፈርደው ምንም ነገር። ገባችሁ አይደል? ስለዚህ ህግ የያዘው ጉዳይ ስለሆነ እኔ ወጥቼ እዚህ ጋር አንድ ነገር ስላልኩኝ ለእናንተ ደስታ ነው እንጂ ጉዳዩ ላይ ምንም የሚፈጠር ነገር የለም። ውጭ ሀገር ያላችሁ ሰዎች እባካችሁ አቁሙ። ገስት ላይ ገብታችሁ የምትሳደቡ ሰዎች አቁሙ። እግዚአብሔርን የምሬን ነው። ከልቤ ነው ባይዘው የምነግራችሁ አቁሙ። ምክንያቱም ጉዳዩን እያከረራችሁት እንጂ ምንም እየጠቀማችኋት አይደለም። ምንም እየጠቀማችሁት ያለው ነገር የለም። ማንንም ሰው ምንም እየጠቀማችሁ ጃኒም ደህና ነች ባይዘው ሳልነግራችሁ ደህና ነች በጣም። ባይዘው የድሬዳዋ ልጆች በጣም ፍቅር መሆናቸውን ያወቁት እግዚአብሔር ምስክሬ ነው። ዛሬ በጣም ብዙ ሰው ጃኒ ጋር እየሄደ ምግብ ሲሰጣት ነበር፣ እዛው የድሬዳዋ ልጆች ማለት ነው። ሰላም እንዴት ናችሁ? ይሄን ቪዲዮ የምሰራው ለድሬዳዋ መስተዳድርና ለድሬዳዋ ህዝቦች ነው። እባካችሁ ያው ጃኒ አጥፍታለች። በእርግጥ ማንም ሰው ከህግ በላይ አይደለም። በጣም ይቅርታ እንድታረጉላት ነው ይሄን ቪዲዮ የምሰራው። እባካችሁ አውቃለሁ ተናዳችኋል፣ ከፍቷችኋል። የድሬዳዋ ህዝብ በሙሉ እባካችሁ ይቅርታ እንድታረጉላት እለምናለሁ። በጣም ይቅርታ በእናታችሁ በቃ ይቅርታ። አጥፍታለች። በቃ የአጋጣሚ ጉዳይ ነው። እግዚአብሔር ልባችሁን ቢያራራውና ይቅርታ እንድታረጉ እባካችሁ እለምናችኋለሁ። በእግዚአብሔር በቃ እለምናችኋለሁ። በቃ ይገባኛል ስሜታችሁ ምናምን፣ ግን አጋጣሚ ነው። በቃ ምንም ማለት አልችልም። ያው ህግ የያዘው ጉዳይ ነው። ግን ይቅርታ አድርጉልን እባካችሁ፣ በጣም ይቅርታ አድርጉልን። እኔ መጀመሪያ ከናዩ ጋር ክርስትና ሆነን አንድ ጓደኛችን አለና የፈጠን ደወለልን እኔና ስቲቭ። ከዛ ቶሎ ብለን እኔና ስቲቭ ሄድን ከክርስትናው አቋርጠን ማለት ነው። ሄድን ስንደርስ እሷ ብቻዋንና እህቷን ያለችው። ከዛ አወራ ነው መርማሪው ምናምን ከድሬዳዋ ፖሊስ ነው ትዕዛዝ የተላለፈልን እና በ48 ሰዓት ውስጥ አምጡልን ተብለን ነው
ግን ዛሬ እዚህ ነው የምታድረው፣ እኛ እየተንከባከብን እዚህ እናሳድራታለን አሉ። ዛሬ ይዘዋት ሄዱ፣ ወደ ድሬዳዋ። እህቷስ ምን አደረገች? ምንም ያው ምግብ እያመጣችላን ነበር። ኖ እህቷ ስልሽ ላይክ እሷ ውስጥ ውጭ እንጂ እህቷ ታስራ አይደለም። ኖ ናሆምስ የሚባለው የናሆምስ አረ ናሆም ቀን አሁን ከመሸ እስከ ማታ አብረን ነበርን። ገብቶ ተኝቶ ነው፣ በጣም ደክሞኝ ነበረ እና ገብቶ ተኝቶ ነው። በቃ ሰው የምታውቁት ምናምን ካለ ለምን ላትስማ በቃ ሰው ይቅርታ ሰዓቱ ቪዲዮ አልታየም ነበረ እና አካውንቷ ትንሽ ጣ እሷን ደግሞ ወደዛ ሲያስገቧት በርቀት ያዩ ሰዎች ነበሩና እነሱ ናቸው ደውለው ጃኒ ክርስትናውን ለመበጥበጥ ተቀጣጣይ ፈንጂ ይዛ እዛ ክርስትና ቦታ ላይ ተገኝታ በቁጥጥር ስር ዋለች ብለው ነገሩ። ግን በቃ ሰው ታውቃለህ፣ ባለጌ ነው ኢትዮጵያዊ። ዝም ብሎ አንድ ነገር ሳያጣራ ነው የሚያወራው። ይቅርታ ማለት አለብህ አንተ። አዎ ኧረ ግድ ነው፣ እግዚአብሔርን ግድ ነው። አንዳንድ ሰዎች መረጃ ምናምን የምትሰጡ ሰዎች ደግሞ አጣርታችሁ ምናምን አትቸኩሉ፣ ለወሬ አንቸኩል። ሶሻል ሚዲያ ላይ ያለነውን ማታሳሱን። እኛ ቢያንስ አገር ላይ አይደለንም ያለነው፣ ገባ? እንዲህ ያልሆነ ነገር መረጃ አሁን ተቀጣጣይ ፈንጂ እንዴት ነው ጃንዬ? እኔ ራሱ አላመንኩበትም፣ ግን ይወራ ብዬ ነው በህይወቴ በጣም መፈራውና እንትን ምሎ ነገር የቦምብ ነገር ምናምን ለቀልድ ራሱ ሲወራ የሰቀጥጠኛል። እኔም አላመንኩ። በተለይ ጩጬ ነች እንደዚህ አይነት ነገር አታስብም ብዬም አስባለሁ። ግን ሰዎቹ እግዚአብሔርን ማርያምን ወላይ እያሉ ሲምሉ አደናገሩኝ እና ወጥቼ ያንን ነገር በመናገር ጸጽቶኝ እግዚአብሔርን ተጸጽቻለሁ። ይቅርታ ጠዋት ላይ ይቅርታ ጠይቅበታለሁ። አንተ ዋናው መጸጸት ነው። ይቅርታ ማለት ተጸጽቻለሁ፣ ጌታን ተጸጽቻለሁ። ቢያንስ ማጣራት ነበረ። እኔም ለወሬ ቸኩልኩ። ደና ሳቢ ሰርታን የገባችው በስር ያቀብሏት ጆን ዳንኤልን ያገናኛት አርግዛ ትውጣ። ልጁም ሲወጣ ሁለት ልጅ ይኖረዋል። ፖሊሶቹን እንደምንም ትትትት ብላ ሳቢ ታቀብላቸው ጆን ዳንኤልን እዛ ያገናኟታል። አርግዛ ትውጣ። ይህን ፈልጋ ነው የሚያሳስር ስራ የሰራችው። እስር ብርቅ ነው እንዴ? ብርቅ ነው እንዴ? መጀመሪያም ደና የነበረችው ልጅ በምን ተነስታ ነው ሺቲ ብላ የሌለ ነገር ተናግራ እስር የሚያሳስር መሆኑን አውቃ መታሰር ፈልጋ ነው? ጆን ዳንኤልን ናፍቃ ልክ ሚስቱ እስከዛሬ ለምን አላወራችም? ሚስቱ ስትወጣ ጠብቃ እስር የሚያሳስር ነገር አመጣች፣ እስር ቤት ገባች። ጆን ዳንኤል ናፍቋት ነው። እኔ ነገርኳችሁ፣ የትግራይ ልጅ የቀመሰ እስር ቤት ቢታሰሩም ብተኙም ስትነሱም እሱን ነው የምታስቡት። እስር ቤት ድረስ ልታገኙ ሄደች። ተጋሮ ማታ ማታ ሲዘውር አንዴ ከዘወራችሁ ስትከተሉት ነው የምትሉት። ሄዳ እስር ቤት ገባች ናፍቋት። የትግራይ ወንድ ገና ትግራይን የቀመሰ እንዲህ ነው ተከትላችሁት እስር ቤት ነው የምትገቡት። ይኸው እኔን አታዩኝም? ተጋሮ አገባው ሾርክ ውዱድ ላይፍ የለ ማታ ማታ ላይፍ የለ። ላይፌ ሁሉ እሱ ሆነ። ከስራ ሲወጣ አፈረስ ክትበሉ ጥያችሁ ነው የሚሄደው ከባሌ ጋር ፎንቃ ፎንቃ እስከ መጨረሻው ነው። ነግሬያችሁ አይደል? እኔ ስነግራችሁ ውሸት ነው የመሰላችሁ። ተጋሮ የቀመሰ እስር ቤት ነው ተከትለሽ የምትገቢው። ጃኒ ናፍቆቱን አልቻለችም። ካሁን ይፈታል ብትል አስወልዷል ብሎ ሰምታ እንኳን ባላየ ተከትለው እስር ቤት ገባች። የሆነ ሳቢ ተፍ ተፍ ብላ እዚያ ያገኘች ይዛው ሸቤ ገባች። ጆን ዳንኤልን ፍለጋ የኔ እናት ፎንቃ ትግራይን የቀመሰ እስከ መጨረሻው። አሁን እኔ በአሁኑ ፎንቃ አልደራደርም። በቁርባን ሁሉ እንጋባ ሲለኝ እሺ ነው የምለው። መጣ ያ የትግሬ ፎንቃ እስከ ቀራንዮ ነው። ይኸውኔ ለጥ ሰጥ ብዬ ከባሌ ጋር ፎንቃ ገብቶልኝ እንደኔ አይነቱን የገጠማት የፎንቃ ጥግ ድረስ የኔ እናት። እንዴ እኔ አሁን ራሱ ስበላ ራሱ ከብዚሎ ማለት ጀምሬያለሁ። በቃ ከብዚሎ ሆንኩ። ስራ ራሱ ድሮ ተሰርቼ እኮ አላውቅም። በትን ወደ ኋላ የሚሰራ ሁሉ ነው ትዝ የሚለኝ። ባሌ ካሾረኛ ዲቀጥ ብዬ በቃ
ልብስ ራሱ አሁን ስገዛ ሽፎን ልብስ ምን አይነት ልግዛ ለበዓል? ድሮ እኮ ብዬ አላቅም። ተጋሩ ታገባ ወዲህ ልብስ ራሱ የሚታየን ሽፎን ነው። ያጋጥማል። ደንበኛ ትግሬ ታገኛችሁ እንደኔ ነው የሚያሾራችሁ። እሷም ነው ጆን ዳንኤል ያችን በልጅነቷ ሮጣ ሳጠግብ ትንሿን ጆን ዳንኤል አሳቅፎ ላካት። ይችኛዋ ደግሞ ገባች። ይችንም ሌላ ጆን ዳንኤል ይዛት አንድ ቤት ራሱ መኝታ ቤትና እንዲያስቀምጦ ላኑራችሁ ቤት ጆን ዳንኤልን እሺ ነው የሚሉት። ተጋሮ የተጋሮ ቀልድ አይደለም እኮ ተዳሮ ተዘወረሽ እንደዚህ ነው። እኔን ራሱ ልጅ አልሆንኩባችሁም ዛሬ የተጋሮ ተስማምቶኛል። ሁሉ ነገሬ ተመልሼ ወደ ልጅ ተቀየርኩ። ያ እንደዛ ነው። አላያቻትም? ያቺ ወልዳ ወጣች ትመስላለች። በጣም ነው። አሁን የራሴ እድሜ ራሱ 32 ከዓመት ራሱ ቀነሰ ካገባሁ ወዲህ። ያ እንደዛ ነው። የኢትዮጵያ መንግስት እጆችህን ከልጆቻችን አንሳ ብለህ ቪዲዮ ልሰራ ነው። ታዳጊ ወጣቶችን እንደዚህ ባጭሩ ማስቀረት አሁን እኮ በቃ እናት እኮ በቃ አሁን ከፍ ልትል ስትል እኮ ነው። አቤት ሰው ግን ሲያልፍለት ለምንድን ነው መከራ የሚበዛበት? ሰው ሲያልፍለት አይወዱ፣ ሰው ሲፈልስ አይወዱ። ልጅቷ በተፈጥሮም ነው የማልወዳት፣ ግን በቃ በዚህ ልክ ግን ምን አደረገች? ምን አደረገች? ለማታውቂያት ነው እንጂ ምስኪን ናት። በአካል እንደዚህ ብታወሪያት እንደ ጃኒ ምስኪን ይላል። አላውቅም እኔ በቃ የሆነ እንደዚህ በተለይ እንደዚህ ላይቭ ላይ ስትገናኝ የምታደርገው በፊልተር በፊልተር ስለሆነች አያውቋትም በደንብ ይሉሻል። አንቺን አዎ ተመስገን እንዴ ትቀልጃለሽ። እና ዛሬ ታሰረች። ይሄ በአንተ ላይ የመጣ ነው። አዎ ጆን ዳንኤልም እንደዚህ ከ3 ቀን በፊት ከኔ ጋር እኔን ሰደበኝ። ካንተ በልጣለሁ፣ አንተ በወር የምትሰራውን አንተ በአመት የምትሰራውን እኔ በአንድ ቀን እሰራለሁ ምናምን አለ። ተው አልኩት። ከዛ ትንቢት ተናገርኩኝ። ከ2 ቀን በኋላ ጆን ዳንኤል ታሰራል አልኩት። ታሰረ። ጌታ ምስክሬ ነው የምልሽ። ከኔ ጋር ትጋጩ ጋይስ፣ ከኔ ጋር ትነካኩ ፕሊዝ። እኔ ግራ ይገባኛል እንዴ። እኔ እውነት እኮ ነው የምልሽ። ከኔ ጋር ትጋጩ፣ ከኔ ጋር አትበሉ። ጃኒ ትቀጫለሽ መጥተሽ ቅጣትሽን። እንደዚህ አፌር የለም አሁን እንዴ። ግማሹ ያፍራል፣ ግማሹ ጀበና አልሰብርም ይላል፣ ግማሹ ደግሞ አውቆ ይታሰራል ይሉ በጌም እኔ ለሌላ ለመጣ ስለመጣ ነው። ፓስተር ዮዳብ መጣባ ሀቢባ አገውልሽ ሀቢባ ይቅርታ ጠይቀበት እንዴ አለች። 4 አካውንት ገብቶ ዛሬ ድምጽ ታፈነ። ዋንደር ውመን ተመስበት ምን ድምጽ ታፍኗል ፓስተር። ኦኬ ሰዎች ያደረጋችሁ በቃ እኔ እግዚአብሔርን ወላሂ ላዚም እኔ በጣም ነው ይፌር አይደለም ጋይ። ሁላችሁም ጃኒ መቀጣት ካለመሳቅ ሌላ ምንም ምርጫ የለኝ። ስለ ጆን ዳንኤል ስለዛ 27000 ሰው ሳስበው ትዝ የሚለኝ ፊራኦል ቤት እኔና ዮኒን ለማስታረቅ እኔና ዮኒ ኦንላይን እየተስዳደብን ነበር። መሰዳደብ ሳይሆን ነው እንደ አንተ እንዲህ ብላ ምናምን እየተባባለ ማለት ነው። እና ከስር መጡና ጆን ዳንኤል አሉት ማለት ነው። እኔ በስማ ዮኒ ሄዶ ጆን ዳንኤልን ሊያድነው ነው፣ ጆን ዳንኤል እርዳታን ይፈልጋል፣ ዮኒ ድረስ ተባለ። ከዛ እኛም ወርደን ስንሄድ 27000 ሰው አለ። ጆን ዳንኤል አልወርድም ይላል። ጆን ዳንኤል እኮ ይሄን ኩባያ እኮ የሚያክለው ቀጫጫ ነው ደግሞ። ያ አልወርድም። ፕሌን አግቶ እሷ እንዳስረገዘም አያውቅም። እርጉዝ ሀገር ለፍሬንዱም ደግሞ እሷም ታውቃላችሁ ፋኖ ይጫወታታል። ጥይት ይዛ ምናምን ሻርፕ ለብሳ ምናምን ፎቶ ትነሳለች እንደ ጀግና ማለት ነው። አሁን እናትነት አረጋግቶሻል ነይዮ አሁንማ ትረጋጊያለሽ። ነዩ ቆንጆ ትዝ ይልሻል? ጥይት ይዘሽ ምናምን ፋኖ እንደዚህ አረንጓዴ ቢጫ ቀይ ለብሰሽ ማለት ነው። ከዛ አንወርድም ውረዱ አንወርድም ኮመንት ባል ያየሁት ውረድ ያለው መንሱር ጀማል ብቻ
እግዚአብሔር እኛ እንግዲህ እኔ ኢሳም ፓስተር ሊዮ ምናምን ጓደኞቼ ቁጭ ብለን እናያለን ኮሜንቱ ማለት ነው። እና እኔ ያየሁት መንሱር ጀማል አስገባኝ ይቅርብክ ውረድ ሲለው የነበረው መንሱር ጀማል ነበር። ያ ከዛም በኋላ ዮኒ ማን አባቱ ነው አለ። ይሄ ኒስ የሚባሉት ደግሞ በጣም ሴኩሪ የሚታወቁም ሰዎች አሉ። እንደ ተሳፋሪ ቁጭ የሚሉ ላይክ ደህንነቶች ናቸው። አዙሮ ውስጥ ያላለም አዙረው ደህንነቱን እኮ ነው። ጥቂቶች ነበሩ። ከዛ ኢሳም ቴክስት አድርጎ ጃልዬ ቴክስት ልኬልሻለሁ ይሁ ምናምን ብሎ ደወለልኝ። ያለው አንድ ቲክቶክ ጌመር ቬሪ ፌመስ ቬሪ ሃንድሰም እሱ ጆን ዳንኤል ጀግናዬ ነክ እንዳትለቃቸው ሂድበት ይላል። ከዛ ሄጄ ኮመንት እዛ ጭቅጭቅ ውስጥ ኮመንት ላይ ሳነብ ይሄም ጀግናዬ ነህ ይሏል። ከእንደገና ያ ጊፍት ይሰጠዋል፣ ያወርድለታል። ትዝ ይለኛል ጋላክሲ ያወርዳለታል። ጊፍት ይሄዳል፣ ጊፍት ይሰጣል። ታፕ ኮፕሊንግ ይባላል። ዮኒ ማኛ በእንግሊዘኛ ነው ማዋረዳችሁ ይላል ኤርላይንስ። እኛም ፈራን፣ ሀገር በቃ ተሸበረች አልን። ከዛም በአንድ ቀን እያንዳንድሽ ተረጋጋሽ። ሶሻል ሚዲያ ላይ ስለ ጨዋችሁ የጃኒን ሚጥሚጣዬ እንዴት ነሽልኝ የኔ ቆንጆ፣ ስለ ጨዋችሁ የጆን ዳንኤልን እንትን ስትሉ እኛም ደግሞ መጣንና መፖሰት ጀመርን። ማን ምን አለ ሚሎን ሁሉም መፍራት ጀመረች። ዮናስ ሙሉነህ ሸሚዝ ሳይቀይር ነው ጆን ዳንኤልን የካደው። ሸሚዝ ሳይቀይር እንዳትወርድ ሲለው የነበረው ሰውዬ ሸሚዝ ሳይቀይር ታክሲ መሰለው እንዴ ማለት ጀመረ። ስለዚህ አሁንም እዚህ ቲክቶክ ላይ ብዙ ሰው ሰማኝ ብላችሁ ስትበጠረቂ ይገባልሻል፣ ትረጋጊያለሽ። አለቀ። ህግ ይከበራል። ባጃጅ መሰለው እንዴ እንደዛ ያለውና ይገባልሻል፣ ትረጋጊያለሽ። ከዛም በኋላ ህይወት ይቀጥላል። መንግስት የሶሻል ሚዲያን ጩኸት ፈርቶ የሚያቆመው ነገር የለም። መረም ፓሪስ አሜን በቅርቡ ያርግልኝ።